አንደኛ ቅጣት ኢየሱስ ጌታ ነው ያለሽ። ማርያም ታማልዳለሽ፣ ማርያም ታማልዳለሽ፣ ማርያም ታማልዳለሽ፣ ማርያም ታማልዳለሽ፣ ማርያም ታማልዳለሽ። በቀራንዮ የፈሰሰው ደሜ ማን ነው? ስማ፣ ስጋን የለበሰ ከሷ ነው፣ የሷ ደም ፈሷል። እሷን ስጋ አይደል የተዋሃደው? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። አንተን ተጠማቂ ሰው በበ የሚለውን አንድ ጊዜ ባጠና ብትለው ጥሎ ይሮጣል። ውሸቱ ነው። ግሪክኛው በአብ ቀኝ ያለው ስለኛ የሚማልደው ካለ ድንግል ማርያም ሽማግሌ እንደሚላክ እግዚአብሔር ገብርኤልን ሽማግሌ አድርጎ ልኮ ካሁን በኋላ መጽሐፍ ቅዱስ ጠቅሶ ኦርቶዶክስ ቤተክርስቲያን ውስጥ ኦርቶዶክስ ቤተክርስቲያን መተቸት የሚችል አንድ ሰው የለም። ስለ የትኛው መጽሐፍ ቅዱስ ነው ራሱ እያወራህን ያለው ወንድማችን? ቤተክርስቲያናችሁ ራሱ መጽሐፍ ቅዱስ አላት ወይ ከሚለው ብንጀምር መልካም። አሁን በመጽሐፍ ቅዱስ አምስቱን ሶላዎች መከራከር የሚችል የለም፣ ማንም የለም። ይሄንን አሁን ለአንተ ቻሌንጁን ላቅርብ። አምስቱንም ሶላዎች መጽሐፍ ቅዱስን ይዤ መሞገት ይችላል። መጽሐፍ ቅዱስን ጣሉትና እኛ የምንገራከረው መዋየት የምንፈልገው በገድል በድርሳን በተአምራት ነው። ገድላቶቻችሁን እናንተ ናችሁ አፍራችሁ የደበቃችኋቸው ኦርቶዶክሳውያን ማለት ነው። ብፁዕ አባታችን አቡነ በርናባስ በረከታቸው ይደርብን የመጠየቅ መብት አለኝ እያሉ ነው። እስቲ እንስማቸው። እኔ አይገባኝም ነው። ፈራጅማ ታዲያ ስራው ምንድነው? ስራው መስሉ ፈራጅ አይደለም እንዴ? መለኮት እኮ ነው፣ ፈጣሪ ነው፣ አምላክ ነው። ፈራጅነት ነው ድሮስ ምን ኑሯል? ትናንትናም ፈራጅ ነው፣ አሁን ፈራጅ ነው፣ ለዘላለም ፈራጅ ነው። ያስደነቀው ሰው ሆኖ የማለደው ሰው ሆኖ የተቀበለው መከራ ነው። እንዲያውም እኮ አባቶቻችን ዓለምን ከፈጠረበት ጥበቡ ያዳነበት ጥበቡ ይበልጣል ነው ያሉት። ያስገርማል፣ ያስደንቃል ነው ያሉት። እና ያን ነው የራሴን ነው እኔ ስላልገባኝ ነው። ግን ከታች ምን ይላል? ስለኛ የሚፈርደው ይልና ድሮ አልነበረም። ድሮ እንግዲህ ይኸው በግዙ የምታየው ነው ወይ ተዋቀስ በእንቲያንን የሚል አሁን ይሄ እንግዲህ አዲስ የመጣ ነው ለኔ። ስለዚህ ደግሞ የብቻ አይደለም እታች ግሪክኛው ግን የሚማልደው ነው የሚል ይላል። እንግዲህ በየትኛው ቋንቋ የተተረጎመ መጽሐፍ ቅዱስ አከራካሪ ነገር ከተነሳ አስታራቂው ግሪክኛው አይደለም። አዲስ ኪዳን የተጻፈው መጀመሪያ በግሪክኛ ስለሆነ አስታራቂው ግሪክኛው። ግሪክኛው በአብ ቀኝ ያለው ስለኛ የሚማልደው ካለ የሚማልደው ማለት ምን ማለት ነው የሚለውን ማብራራት ነው እንጂ እንዳለቃ መተርጎም ነው እንጂ ቃሉን ቀይረ ፈራጅ ምንድነው? የዓለም መድኃኒት ስንት ነው? አንድ ሁለት ቤዛ ልታረግ አትችልም። አንድ የዓለም መድኃኒት ዓለም የዳነው በፍጡር አይደለም በፈጣሪ። ይሄን ታናገዋለህ። ዓለም የዳነው በፈጣሪ እንጂ በፍጡር አይደለም። ቤዛ ለዓለም ሆኖ የተሰቀለው ኢየሱስ ክርስቶስ ብቻ አለቀ። ይሄ እንዴት እንደገና እንደ አሕዛብ ምንም እንዳልሰማን ተደርጎ ይሄ ሰውን ግራ ያጋባል። ምን ያህል የኢትዮጵያ ቤተክርስቲያን ምን ላይ እንደተመሰረተ ተመልክቱ። እንዲህ ተናጋ ማለት ነው። መሆን የሌለበት ነገር ነው። ለምንድን ነው በቃሉ ላይ ማንም መሰረተው? ለምንድን ነው ቃሉን የማናጠናው? ማንም ሰው የፈለገ ቅዠት ሲቃዥ እሱ በቃዥ ቁጥር እሱን ተከትለን መቃዠት አለብን? እውነት ነው። እድሜ ይስጥልን አባ ማዛ፣ እድሜ ይስጥልን። በእውነት እግዚአብሔር ይጠብቆት። ቅዠት ነው። ሁለት አህያ ነበር። በአንድ አህያ መጽሐፍቱን ጭነው በአንድ አህያ ቶማስን አስቀምጠው ቶማስን ለማስቀረት ቀላል ነው አለ ሰይጣን። ምክንያቱም አህዮቹን መግደል ነው፣ በምን ይወስዱታል? እና ሌሊት አንድ ቀን ባደሩበት ስፍራ ሰይጣን ወንበዴዎችን አስነስቶ ሁለቱንም አህዮች አንዱ ጥቁር አህያ አንዱ ነጭ አህያ አንገታቸውን ቆርጠው ሄዱ። ሌሊት ተነስተው እንሂድ ሲባል አባታችን ጉድ ሆነናል። ምን ነው? አህዮቻችን አንገታቸው ተቆርጦ ሞተዋል። መሄድ አንችልም፣ በቃ አንሱና ግጠሙ አላቸው። የአህዮቹን አንገት አንስተው ገጠሙና አህዮቹ ድምፅ አሰሙ። እንደገና ቶማስን አስቀምጠው መጽሐፉን ጭነው ሌሊት እየነጋ ሲሄድ ሲያዩ የነጩን አህያ አንገት ጥቁሩ ላይ ነው፣ የጥቁሩን አህያ አንገት ነጩ ላይ ነው የገጠሙት። ገባችሁ?
መረመራችሁ። ዘይት በሌለበት የኢየሱስ ስም ይፈውሳል። እስቲ አሜን በሉ ከገባችሁ። የማንም ነቢይ እንትፍ ምራቅ በሌለበት ቡራኬ በሌለበት የኢየሱስ ክርስቶስ ስም በጓዳሽ ይፈውስሻል። በጓዳህ ይፈውስሃል። በጓዳዬ ሲፈውሰኝ አይቻለሁ። የፈውስ መሳሪያ እሱ ከሌለ ፈውስ እንደሌለ በማስተማር ህዝቡ እንዲህ አይነት ቦታ ኮንፈረንስ አለ ሲባል ሳንቲሙን ቋጥሮ ይሄዳል። ዘይት ግዢ መጽሐፍ ቅዱስ በቤቱ የለው። መጽሐፍ ቅዱስ ተደርድሮ በራፍ ላይ ቢሆን እሱን አይገዛም። ቢልቃጥ ዘይት ይገዛል። በሽታ፣ ህመም፣ በጋብቻና ፍቺ ዙሪያ በአጠቃላይ ጾታዊ ግንኙነት ላይ ግልጽ የሆኑ አዲስ ኪዳናዊ መርሆችን የጣሰ ትምህርት ይሰጣል። ወጣቶች በፍቅር መተሳሰብ ሲጀምሩ አብረው እንዲተኙ ይበረታታል ከጋብቻቸው በፊት። በኋላ ከተጋባችሁ በኋላ በግብረ ሥጋ ግንኙነት ባትስማሙ ከምትፋቱ ቀድማችሁ ተሞካከሩ ይሏቸዋል። የእግዚአብሔር ቤት በምንዝርና ተሞልቷል። እሺ ደሞ ምን ቀረ? ድንግል ማርያም ሽማግሌ እንደሚላክ እግዚአብሔር ገብርኤልን ሽማግሌ አድርጎ ልኮ ይሁንልኝ አሰኝቶ በማህፀኗ ውስጥ አምላክና ሰው ጋብቻ ፈጸሙ። አቤት ምስልስ ከሚቀት የተጋቡት ክርስቶስና ቤተክርስቲያን ትስብእትና መለኮት ሰውና አምላክ ፈጣሪና ፍጡር ናቸው። እውነት በድንግል ማርያም ማህፀን ሰርግ ሆነ። እሷ ሰርግ ቤት ነች። ከብካብ ንጹህ እንላታለን። ንጽሕት የሰርግ ቤት ናት። በእሷ ማህፀን ውስጥ አምላክና ሰው ተጋቡ፣ ሰርግ አደረጉ። ከዛ የሙሽራና የሙሽሪቱ ቤተሰብ እንደሚኖሩት በሰርግ ላይ ሰውና አምላክ አብረው ዘመሩ። ሰውና አምላክ አብረው ዘመሩ። ሰውና አምላክ አብረው ዘመሩ። ኧረ በስመ አብ በጌታ በኢየሱስ ስም ሰውና መላእክት አብረው ዘመሩ። ስብሐት ለእግዚአብሔር ብለው ሰርጉ የተካሄደው በድንግል ማህፀን ነው። አንተ ራስህ ቀፎጭ ምን እንደተማር ተምረሃል አንተ። 9 ወር በማህፀኗ ውስጥ ተሞሸረ እግዚአብሔር። ሰውና አምላክ አንድ ሆኑ። የተወለደበት ቀን ደግሞ ከጫጉላ የወጣበት ቀን ነው ከማህፀኗ። አቤት ምስልስ ከሚቀት ምሳሌ አንድ ነገር ልንገርህ። አርሴማ ጸበል ብትሄድ ስንት የሚለፈልፍ ጉርታ ያለ። አረ መርጌታ እንደው ተመጣሽ ማርያም ታምጣሽ ጥሩ ነገር አነሱ። ምንድነው የሚለፈልፈው? ተቃጠልኩ አርሴማ ነች ይሄ ስዕል አስወግዱልኝ በኢየሱስ ስም በሲው ሰምታን ጸበል። እኔ እኮ ቲክቶክ ላይ የሚለቀቅ እያየሁ እኮ ነው። በኢየሱስ ስም በል፣ በኢየሱስ ስም፣ በመድኃኔዓለም ስም በል፣ በመድኃኔዓለም በአርሴማ በል። በ አያሳፍርም? ኦርቶዶክስ እንደው አያሳፍራትም? እውነቴን ነው የምልህ። ያንን ተጠማቂ ሰው በበ የሚለውን አንድ ጊዜ ባጠና ብትለው ጥሎ ይሮጣል። ውሸቱን ነው። ምንም መንፈስ የለበትም። እውነቴን ልንገርህ፣ መንፈስ አይደለም። ከሆነም ድራማ እየሰራባቸው ነው። መንፈስ ነው ከተባለ አርሴማ ናት እያቃጠለችኝ ያለችው፣ ኢየሱስ ምንም አይደለም ማለት ምን ማለት ነው? መድኃኔዓለም ማለት ለእኔ ቀላል ነገር ነው እያለ ነው ሰይጣን። ሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ ታላቁ የእግዚአብሔር ኃይል እስኪሉት ድረስ በጣም ታላላቅ ታምራትን የሚያሳያቸው አንድ ጠንቋይ ነበር። ከእሱ ጋር ይመሳሰላል ይሄ ነገር። ለጌቶቿ ትርፍ የምታስገባ ያ በሪያሶስ የሚባል አገረ ገዡን በደንብ አድርጎ ሲንከባከብ የነበረ እርኩሳን መናፍስት እንደዚህ ምልክቶች ማሳየት ይችላሉ። ያስጨዋ ልጆች እንደዚያ ሁሉ ሲሆኑ እንደዛ የደረሰውን ነገር እናውቃለን። ሰይጣን ሁልጊዜ የማስመሰልንና የመገዳደርን ስራ ይሰራል። በሙሴ ታሪክ የምናየው ነው። ግብጽ ላይ ይሰራል። አይሰራም አንልም። ሙሴ በትር ሲጥል ሁለቱም ጠንቋዮች በትር ጥለው እባብ እንዳረጉት ባህሩን ደም ሲያደርግ ደም አደረጉ። 3-4 እኮ አድርገዋል። ወደ 3 አድርገዋል። አዎ አድርገዋል። ከዚያ በኋላ ነው ይሄ እግዚአብሔር ጣቱ ነው ያሉት 4ኛው ገደማ ነው። አዎ ከዚያ ላይ አሁን ሰይጣን እስከተወሰነ ድረስ ይገዳደራል። አንዳንድ ጊዜ ግን የማስመሰል ነገር ያደርጋል። ራሱን የጽድቅ አገልጋይ ራሱን የጽድቅ ሐዋርያ አድርጎ ይላል እኮ ጳውሎስ። የጽድቅ ሐዋርያ አድርጎ ራሱን ያመጣል እኮ። የብርሃን መልአክ መስሎ ይመጣል እኮ። ስለዚህ ቤተ ክርስቲያኒቱ ልታፍር የሚገባት
ልትሸማቀቅ የሚገባት ኢየሱስን በትክክል እንዳላከበረችው ኢየሱስን የህይወቷ ራስ የህይወቷ ቤዛ አድርጋ እንዳልተቀበለችው የምታያት በየጸበል ቦታዋ እና አርሴማ ተቆጣጥረውት ሰይጣን ነግሶበት ስታየው ነው። አርሴማ አቃጠለችኝ፣ በአርሴማ እኔ እሱን ስም አልጠራም፣ ለቃለሁ እወጣለሁ፣ አታስጠጉብኝ እሱን ስዕል እያለ በስሜ አጋንንትን አስወጡ ነው አይደል ያለው። በእውነት ምን ደም ይፈላል እንደዚህ አይነት ነገር ሳይ። እግዚአብሔርን ጋራ ላጋራ አንፈልገውም። እግዚአብሔር ዋሌ አይደለም፣ እንስሳ አይደለም። እግዚአብሔር ትልቅ አምላክ ነው። እግዚአብሔርን ዋሻ ውስጥ አንፈልገውም። እግዚአብሔርን ግዑዝ ነገር ላይ አንፈልገውም። ጣራና ግድግዳ ላይ አንፈልገውም። እግዚአብሔር ከሰው ጋር ነው ጉዳዩ። አጠገባችን ባለው ሰው ህይወት ውስጥ እግዚአብሔር እናገኘዋለን። እስቲ አንዱን እንባብስ። የክርስቶስን ፊት እንደጠረክ ተሰምቶ እስኪ ግራ የገባውን ደግፍ። ለክርስቶስ እንደ ቸርክ ተሰምቶ እስቲ ሰው ከመረበሽና አዋኪ ከመሆን እንውጣ። እስቲ ቸርነት እናድርግ፣ እንደጋገፍ፣ በፍቅርና በማስተዋል ይሄንን እንለማመድ። እግዚአብሔርን የሚፈልግ መንገዱ ይሄ ነው። አሁን እኮ ዝክረ ኒቂያ አሉ እንጂ ዝርክርክ ነው ያደረጉት፣ አዝረከረኩት። ያኛው ኒቂያ የዝርክርክ ኒቂያ፣ ዝርክርክ ኒቂያ። እንዴ አንተ እኮ እዛ ላይ እኮ የክርስቶስ አምላክነት አዳኝነት የተገለጠበት እኮ ጉባኤ እኮ ነው። ይሄን ተመልከቶ ቪዲዮኛ እንዴት እንደሚያሳፍር። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ድንግል በተፈጥሯ እንኳን ከአካሏ የሚወጣ ስሜትም የለባትም። በቀራንዮ የፈሰሰው ደሜ ማን ነው? ስማ፣ ስጋን የለበሰ ከሷ ነው፣ የሷ ደም ፈሷል። የሷን ስጋ አይደል እንዴ ተዋሃደው? እምን በላው ምን ጠጣው ስጋ የማን ነው? የሷ ነው። እነዚህ የመሩት አሁን ዝክረ ኒቂያ ይባላል። ከዝክረ ኒቂያ ወደ ዝርክርክ ኒቂያ። ከዛ እንድሪያስ የሚባሉት ይወጡና ማርያም አትጸዳዳም ነበር። ዝርክርክ ኒቂያ ይሆን ወይ መዝረክረክ። እግዚአብሔር ይድረስላችሁ። ተደብቆ የኖረውን ሁሉ አዝረከረኩት። ማርያም አትጸዳዳም፣ ሰው አይደለችም፣ ፍጡር አይደለችም፣ መለኮት ተዋህዳለች አለ። ወጥቶ ወደ 6 ሜጀር ሄሬሲዎችን፣ ክህደቶችን፣ ኑፋቄዎችን ተናገሩ እና አሁን ኒቂያ ዝርክርክ ኒቂያ ነው። ዝክረ ኒቂያ አትበሉ። እንደው በታሪክ ውስጥ እንዳታስቀምጡት። እንደው በፈጣሪ ይያችኋለሁ። እንደው ታሪክ ላይ ተሰበሰብን እንዳትሉ። ከዛስ አቡነ ሕዝቅኤል የሚባሉት ደግሞ የተሰቀለልን የማርያም ስጋ የምንቀበል የምንበላ የምንጠጣ የማርያምን ስጋና ደም ነው አለሎት። የፈሰሰልን የማርያም ደም ነው አለል። ቤዛዊት ናት ማርያም አለ። የዓለም ቤዛን ተዝረከረከ። በቃ ተዝረከረከ። እየወጣ በተራ እየወጣ ተዝረከረከ። አሁን ዝክረ ኒቂያ አይደለም ዝርክርክ ኒቂያ እያላችሁ ጻፉ። በቃ ወደ ኦርቶዶክስ ተመልሻለሁ። ወደ ቀጥተኛዋ ኦርቶዶክስ ተመልሻለሁ። ማለትም መዳን በኢየሱስ ክርስቶስ ብቻ እንደሆነ የማምን ኦርቶዶክስ ነኝ። ከእርሱ ውጪ ሌላ አዳኝ የለም ብዬ የማምን ኦርቶዶክስ ነኝ። የተቤዠኝ ኢየሱስ ክርስቶስ ብቻ ነው ብዬ የማምን ኦርቶዶክስ ነኝ። አማላጄ ኢየሱስ ክርስቶስ ብቻ ነው ብዬ የማምን ኦርቶዶክስ ነኝ። ለቅዱሳን፣ ለማርያም፣ ለጻድቃን፣ ለሰማዕታት፣ ለመላእክት የሚገባቸውን መጽሐፍ ቅዱሳዊ የሆነውን ክብር የምሰጥ ኦርቶዶክስ ነኝ። ኦኬ፣ የመጽሐፍ ቅዱስን እውነት የምቀበል ኦርቶዶክስ ነኝ። ከኢየሱስ ውጪ ሌላ መሰበክ የለበትም ብዬ የማምን ኦርቶዶክስ ነኝ። ኢየሱስ ክርስቶስ ጌታ ነው ከሚሉት ጋር አሜን ብዬ የምተባበር ኦርቶዶክስ ነኝ። ኢየሱስ ጌታ ነው ብሎ የሚሰብኩትን የማበረታታ አብሬያቸው የምስራቹን ወንጌል የምሰብክ ኦርቶዶክስ ነኝ። ከሱ ውጪ ሌላ አዳኝ የለም፣ በሰማይም በምድርም ኢየሱስ ብቻ እንደሚያድን የማምን ኦርቶዶክስ ነኝ። ዮና አንደኛ ቅጣት ኢየሱስ ጌታ ነው ያለሽ። ሁለተኛ ቅጣት በርበሬ በጥብጠሽ ጠጪ። በርበሬ በጥብጠሽ ጠጣለ። ኢየሱስ ጌታ ነው አትይም እንዴ ማሪ? ሰይጣኑ ነው እስካት ይላልልህ።
ማርያም ታማልዳለች፣ ማርያም ታማልዳለች፣ ማርያም ታማልዳለች፣ ማርያም ታማልዳለች፣ ማርያም ታማልዳለች። ኢየሱስ ጌታ ነው ቢያልኩሽ እኔ በሃይማኖቴ ተቀጣው። ጌታሽ ሆነ ለምን አትይውም? እሺ አርቄ ነው ማስበው። ቢኮዝ አሁን ነገ ሪከርድ እንደዚህ እያልኩኝ ይወጣና ሲሆና ኢየሱስን ተቀብላለች ብለው ሌላ ነገር ነው የሚሰሩት። ኢየሱስ ጌታ ነው ብለሽ የምታምኚ ከሆነ እኮ ምንም እኮ ኬዝ የለውም እኮ ስላማረልሽ አንቺ ማርያም ታማልዳለች አልኩኝ። ሁሌ በቃ አስጠላኝ። ዮና ቆያ ስሚ ሀሳቡን። እሺ እጅሽን እንደዚህ ስትይ ጌታን ተቀብላለች ስለሚባል ታየውና እሱን እንዲሆነሽ ምንም ሳታቋርጪ ኢየሱስ ጌታ ነው ኢየሱስ ጌታ ነው ብለሽ 10 ጊዜ በይ። ማርያም አማላጅ ናት፣ ማርያም አማላጅ ናት፣ ማርያም አማላጅ ናት፣ ማርያም አማላጅ ናት፣ ማርያም አማላጅ ናት። እንደዚህ ልበልልህ። የድንግል ማርያም ልጅ ኢየሱስ ጌታ ነው ብዬ ልቀጣለሁ። እጅሽን ዘርጊና የድንግል ማርያም ልጅ ኢየሱስ ጌታ ነው 10 ጊዜ ኢየሱስ ጌታ ነው ማንንም ትቻለሁ። በተክልዬ በአዊ በአርሴማ በስንቱ ብዙ በር አለ ለመዳን። መጽሐፍ ቅዱስ ግን ያንን አይልም። በሩ እኔ ነኝ ይላል ኢየሱስ። የበጎች በር ነኝ አለ ኢየሱስ። መች ነው ይህ ሕዝብ ወደ አብ የሚጠጋው? እስከ መቼ ነፍሳችን በረሃብ በጥም እኔ የህይወት እንጀራ ነኝ ብሎ ጌታ እኔ የህይወት ውሃ ነኝ ጠጡኝ ብሎ ለምን አንዴ ጠጥተነው አናርፍም? አንዴ በልተነው ለምን ህይወት አይሆንልንም? ይህንን ድብን ያለ የኦርቶዶክስ ምንፍቅናን ተመልከቱልኝ። በዚህ በሉቃስ ወንጌል ምዕራፍ 1 ከቁጥር 46 ጀምሮ ቅድስት ድንግል ማርያም እንዲህ ብላለች። ማርያም እንዲህ አለች፣ ነፍሴ ጌታዬን ታከብሯለች፣ በአምላኬ በመድኃኒቴ ሐሴት ታረጋለች ብላለች። ነገር ግን ወስደው ተአምረ ማርያም በሚባለው መጽሐፋቸው ላይ ምን ቢሉ ጥሩ ነው? አብረን እንመልከት። የዘወትር መቅደሙ ማርያም ማለት መንግስተ ሰማይ መርጣ የምታስገባ ማለት ሲኦል መግባት የለም ማለት ነው። እንግዲህ በዚህ በተአምሯ መጽሐፍ ላይ ሲኦል መግባት የለም። እሷ ናት መርጣ የምታስገባ። እንደፈለክበት ኖር እሷ ብቻ ስላለች በተአምሯ ላይ ልጇ ይዛት ታስገባለች። ምንም ችግር የለውም። ስለዚህ እንደፈለክ ኑር ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ ይላል። እዚህ ጋር ደግሞ ሌላ ጉድ ላሳያችሁ ይላል። ቁጥር 26 ላይ የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። እግዚአብሔር ሲያስብ ወይም እሷ ከስላሴዎቹ አንዷ ናት እያለ ነው። በዚህ ትርጉም ከስላሴዎቹ እንደ አንዷ ናት እያለ ነው። በጣም እኮ ነው ደስ የሚሉት። በጣም ከገረመኝ ቁጥር እመቤታችን ማርያም በፍጥረት አንደበት ትመሰገናለችና ስለምትመሰገን ምክንያቱ ይሄ ነው። የቤተ ክርስቲያን ልጆች አከበሯት። ለእናንተም ለኃጢአን መድኃኒታችሁ ስለሆነች ለእናንተ ኃጢአት መድኃኒታችሁ። ለዛ ነው እኮ ቤዛ ብሎ በቀላሉ ቤዛዊት ዓለም ያሏት ማለት ነው። ለዛ በጣም በቀላሉ ምክንያቱም ዓለምን ያዳነች እሷ፣ ከእግዚአብሔር ጋር ያስታረቀችን እሷ። መች ሞተ ኢየሱስ? ኢየሱስ በዚች ቤተ ክርስቲያን ውስጥ የሆነ ሕፃን ልጅ ነው። እሷ እቅፍ ውስጥ ነው ያለው። ልክ ፎቶ ላይ እንደምታዩት ያ ስዕል እነሱ እንደሚስሉት እዛ ላይ ታቅፎ ነው ያለው አሁንም አይደል? በጣም ደስ ይላል። ቁጥር 34 ላይ በደንብ ተከታተሉኝ። በጌታ ፍቅር በጎ አገልግሎት ለሚያገለግሉትም አይደለም በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ማን? ማርያም። እየሰማኝ ነው? ሰጪም ነሽም ናት። እንግዲህ በቃ ማለት በቃ ፍጡር አይደለችም እንዳትረሱ። አምላክ እንደሆነች እንዳትረሱ። ሳትጠራጠሩ በፍጹም ልቦናችሁ እመኗት። በእኔ እመኑ በአባቴ እመኑ ያለውን የዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ ስታነቡ በአባቴ ቤት ብዙ መኖሪያ ቤት አለ የሚለውን እሱን አፍርሰው በእርሷ እመኑ እሷም መድኃኒታችሁ ናትና ይላል። ቁጥር እዚሁ 34 ላይ ማለት መድኃኒታችሁ ናት ብሎ ቢያቆምም እሱም ምንም ችግር የለውም እንደው ይሁንላቸውም ብለን ስንል ቁጥር 35 ላይ መጥቶ በስዕሏ ፊት ስገዱ፣ ለስዕሏም ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። እንደው እግዚአብሔርን እፈሩ ተው። እነዚህ ተአምር፣ ገድል፣ ድርሳን የሚባሉ መጽሐፍቶች ገዳይ ናቸው። ትውልድን ከእግዚአብሔር እያራቁን ያሉት አይደለም ሊያቀርቡ። ብቻውን ጌታችን ኢየሱስ እስኪመለክ፣ ብቻውን ጌታችን ኢየሱስ ተከብሮ እስኪታይ፣ ብቻውን ያለምንም አማልክት ያለምንም ተጨማሪ እና ጻድቅ የምትሉት ብቻውን እስኪመለክ ድረስ በዚህ ቤተ ክርስቲያን እሞታለሁ፣ እሰነጠቃለሁ እንጂ ዝም አልልም። ስለ ጽዮን ዝም አልልም፣ ስለ ኢየሩሳሌም ዝም አልልም እንዳለ ነብዩ ኢሳይያስ እኔም ዝም አልልም። ስለዚህ ኢየሱስ ብቻውን በዚህ ቤተክርስቲያን ይነግሳል አምናለሁ። ጌታችን ኢየሱስ ክርስቶስ ይመጣል። ማራናታ። ሰላም ውዶች እንዴት ናቸው? የጌታ ጸጋና ሰላም ከሁላችን ጋር ይሁን። በዚህ ቪዲዮ ለወንድማችን ዘማርያም የተወሰኑ ምላሾች የተወሰኑ ደግሞ ቻሌንጆችን አዘጋጅቼለታል። ይህ ቪዲዮ ለወንድማችን እንዲደርሰው ኮፒ ሊንክ እንድታደርጉ ጠይቃቸዋለሁ። እስቲ አንድ ቪዲዮ ላይ ከተናገራቸው ነገሮች የተወሰኑትን እንመልከትና እንመለስ። ከአሁን በኋላ መጽሐፍ ቅዱስ ጠቅሶ ኦርቶዶክስ ቤተክርስቲያን ውስጥ ኦርቶዶክስ ቤተክርስቲያን መተችት የሚችል አንድ ሰው የለም ወይ? መጽሐፍ ቅዱስን ጠቅሶ ኦርቶዶክስ ቤተክርስቲያን ሊሞግት የሚችል እንኳን ብዙ ሰው አለ።
ነገር ግን ስለ የትኛው መጽሐፍ ቅዱስ ነው ራሱ እያወራን ያለው ወንድማችን? ቤተክርስቲያናችሁ ራሱ መጽሐፍ ቅዱስ አላት ወይ ከሚለው ብንጀምር መልካም። በተደጋጋሚ ይህን ጥያቄ እያቀረብኩት ነው፣ ሌሎችም እያቀረቡት ነው። የቤተክርስቲያናችሁ የማይሳሳተው ኢንፋሊብል የሆነው መጽሐፍ ቅዱስ የትኛው ነው አሳዩን እያለ ነበር። እስካሁን ድረስ እያሳያችሁን አይደለም። እዚሁ ቲክቶክ ላይ ያሉ ካንተ ጋር የሚሰሩ ኦርቶዶክስ አቃቢያን ደግሞ እጃችሁ ላይ ያለው 80 ያሉ ሲኖዳል አይደለም ይላል። ስለዚህ የትኛው መጽሐፍ ቅዱስ ይዘን ራሱ እንደምንሞግታችሁ አናውቅም። መጽሐፍ ቅዱሳችሁ የትኛው እንደሆነ ስለማናውቅ ማለት ነው። ይሄ ነው የኛ መጽሐፍ ቅዱስ፣ ሊሳሳት የማይችል የመጽሐፍት ዝርዝር ያለው መጽሐፍ ቅዱስ ይሄ ነው የኛ ብለህ ስትመጣ ያው እሱ ላይ ማውራት እንችላለን። ነገር ግን በዚሁ ላይ ደግሞ አንድ ነገር ላንሳ። መጽሐፍ ቅዱስን ይዘን በመጽሐፍ ቅዱስ መሰረት እንድንሞግታችሁ የተለያዩ ጥያቄዎችን እያቀረብን ኖረናል፣ አሁንም እናቀርበዋለን። ስለዚህ አንተ መጽሐፍ ቅዱስን ይዘህ መሞገቱን ፈቃደኛ ሁን እንጂ የተወሰኑ ጥያቄዎችን ማቅረብ ይችላል። ለምሳሌ ኢንቮኬሽን ኦፍ ሴንትስ ወይም ደግሞ ወደ ቅዱሳን ወደ ሞቱ ቅዱሳን የሚቀርብ ጸሎትን በተመለከተ መጽሐፍ ቅዱስን ይዘህ መሞገት ከቻልክ ይህም አንድ ነገር ነው። ሁለተኛው ደግሞ ለስዕል መስገድ ነው። ይህ መጽሐፍ ቅዱሳዊ የሆነ ልምምድ ነው። የቤተክርስቲያናችሁ መጽሐፍ ቅዱሳዊ የሆነ ልምምድ አንዱ ይሄ ነው። ስለዚህ ለስዕል መስገድ መጽሐፍ ቅዱሳዊ ነው ብለህ የምታምን ከሆነ አሁን ይሄኛውም ደግሞ ሌላ የውይይት ሀሳብ ነው ማለት ነው። ይህንንም መጽሐፍ ቅዱሳዊ ነው ብለን ስንሞግት የኖርነው ጉዳይ ነው። ደግሞ በቅርቡ ነገረ ማርያም ዶግማ ነው የሚል ነገር እየሰማን ነው። ነገረ ማርያም ዶግማ ከሆነ የነገረ ማርያም ሐሳቦች ላይ መጽሐፍ ቅዱሳዊ የሆኑ ሐሳቦቻችሁ ላይ አሁንም መጽሐፍ ቅዱስን ይዘን መሟገት እንችላለን። ይህም ደግሞ አንዱ ማርያም ከጥንት አብሶ ነፃ ናት ወይስ አይደለችም የሚለው፣ ሌላው ማርያም ቤዛ ናት ወይስ አይደለችም፣ የዓለም ቤዛ ናት ወይስ አይደለችም የሚለው። ስለዚህ መጽሐፍ ቅዱስን ይዘን ቤተክርስቲያናችሁን መሞገት የምንችልበት ብዙ ርዕስ አለን ማለት ነው። ሌላው ደግሞ ፍትሃት ነው። ይህንንም መጽሐፍ ቅዱስን ይዘን መጽሐፍ ቅዱሳዊ መሆኑን ልናሳያችሁ በተጠንቀቅ እየጠበቅን እንገኛለን። እነዚህ ሐሳቦች መጽሐፍ ቅዱሳዊ ናቸው፣ በቤተክርስቲያናችሁ የሚደረጉ እነዚህ ሐሳቦች መጽሐፍ ቅዱሳዊ ናቸው ብለህ ካሰብክ መሟገት እንችላለን፣ ዲቤት ማድረግ መወያየት እንችላለን፣ ለሌሎች በሚያስተምር መልኩ ማለት ነው። ስለዚህ መጽሐፍ ቅዱስን ይዘን ብዙ ነገር መሞገት እንችላለን። አስቀድሞ ግን መጽሐፍ ቅዱሳችሁ ራሱ የትኛው ነው የሚለውን ከመመለስ ብትጀምር አሪፍ ነው ብዬ አስባለሁ። እስቲ ወደ ሁለተኛው ደግሞ እንሂድ። አሁን በመጽሐፍ ቅዱስ 5ቱን ሶላዎች መከራከር የሚችል የለም፣ ማንም የለም። ይህንን አሁን ለአንተ ቻሌንጁን ላቅርብ። 5ቱንም ሶላዎች መጽሐፍ ቅዱስን ይዤ መሞገት ይችላል። 5ቱንም ሶላዎች መጽሐፍ ቅዱስን ይዤ መሞገት ይችላል። ስለዚህ አንተ 5ቱን ሶላዎች መጽሐፍ ቅዱስን ይዘው መሞገት አይችሉም የምትል ከሆነ ይህንን ቻሌንጅ እንደው ባጭሩ አቅርቤልሃለሁ። ሌላው ቻሌንጅ ይሄ። ስለዚህ በተግባር እንደው አሁን በአንደበት ያልከውን ነገር በተግባር ብናደርገው መልካም ነው ብዬ አስባለሁ ወንድም ማለት። እስቲ ወደሚቀጥለው ደግሞ እንለፍ። መጽሐፍ ቅዱስን ጣሉትና እኛ የምንገራከረው መዋየት የምንፈልገው በገድል በድርሳን በተአምራት ነው። ስለዚህ ትልቁ ድል ምንድነው? መጽሐፍ ቅዱስን ጣሉት ማለት ነው። ስለዚህ መጽሐፍ ቅዱስ ብቻ የሚሉ ሰዎች መጽሐፍ ቅዱስን ጣሉትና ገድላት ድርሳናት ላይ ተወሸቁ ማለት ነው። መጽሐፍ ቅዱስን ጥለን ገድላትና ድርሳናት ላይ አልተወሸቅንም እኛ የመጽሐፍ ቅዱስ ብቻ አማኞች። ነገር ግን ሁሉ ነገር በመጽሐፍ ቅዱስ መሰረት ሊዳኝ ይችላል በሚለው ፕሪንሲፕላችን መሰረት ኑስቲ በመጽሐፍ ቅዱስ እንዳኘው አልናችሁ። መጽሐፍ ቅዱስን ይዞ ማንም ሰው ሊሞግት አይችልም ትላለህ። መጽሐፍ ቅዱስን ይዤ እስቲ ገድላችሁን ናና በመጽሐፍ ቅዱስ ዳኘው ብዬ ይሄው ቻሌንጅ አቀርብላለሁ። ገድላቶቻችሁን እናንተ ናችሁ አፍራችሁ የደበቃችኋቸው ኦርቶዶክሳውያን ማለት ነው። ምክንያቱም እነዛ ገድላት ውስጥ እጅግ ብዙ የሚያሳፍሩና የመጽሐፍ ቅዱሳዊ ብቻ አይደሉም ክርስቲያናዊ የሆኑ ለክርስቲያኖች የማይገቡ ብዙ አይነት ነገሮች አሉ። ለምሳሌ እነዚህን ሁለቱን ላንሳልህ እስቲ ወንድም። በአባ ተክለ ሃይማኖት የመቃብር ስፍራ ቅዱስ ቁርባን የወሰደ ሰው ሞትን አያይም ወይ ደግሞ ሲኦልን አያይም ተብሎ ተጽፎ ይገኛል፣ ስክሪኑ ላይ እንደምትመለከተው ማለት ነው። እስቲ ይህንን መጽሐፍ ቅዱሳዊ አድርገውና ወደ ሁለተኛው ደግሞ እንሂድ። ክርስቶስ ሰምራ የክርስቶስን ጎን በመጥባት ከሐዋርያው ቶማስ በለጠች ይለናል። ሐዋርያዊ ቅብብሎሽን የምታምን ቤተክርስቲያን ነገር ግን አንዲትን ቅድስት የተባለችን ሴት በቤተክርስቲያን ማለት ነው አንዲትን ቅድስት የተባለችን ሴት የክርስቶስን ጎን በመጥባት ከሐዋርያት ራሱ እንደበለጠች ከሐዋርያው ቶማስ እንደበለጠች ጭምር ሊያሳየን ሲሞክር እንመለከተዋለን። እንደነዚህ አይነት ገድላት እውነትም ሊታፈርባቸው እንጂ የሚታሰበው እንደዚህ አይነት ገድላት እውነትም ሊታፈርባቸው እንጂ የሚገባው ወጥተው ሙግት ሊደረግባቸው ዲቤት ሊደረግባቸው አይገባም። ስለዚህ እናንተው ናችሁ የምታፍሩባቸው እነዚህን ገድላት እንጂ እኛማ እነዚህን ገድላቶቻችሁን በመጽሐፍ ቅዱስ መሰረት እንመዝናቸዋለን እንጂ መጽሐፍ ቅዱስ ትተን ወደ ገድላቱ አልሄድንም። መጽሐፍ ቅዱስ ብቻ ፕሪንሲፕሉም ሁሉም ነገር በመጽሐፍ ቅዱሱ ዳኝነት ስር ማለፍ አለበት የሚል ነው በአጭሩ ማለት ነው። በማይሳሳተው መጽሐፍ ቅዱስ እነዚህ ሊሳሳቱ ይችላሉ ያላችኋቸውን ገድላት ኑና እንሞግታቸው ሲባል ገድላቶቻችሁን ይዛችሁ እየተደበቃችሁ ትገኛላችሁ። ደግሞ ዶግማ አይደሉም ብላችሁ በጀርባችሁ አዝላችኋቸው እየኖራችሁ ትገኛላችሁ፣ ደብቃችኋቸው ማለት ነው።
የትኛውም ቤተክርስቲያን ታሪክ እንደነዚህ አይነት ነገሮችን ዶግማ አይደሉም በማለት ደብቃ የኖረችበት ጊዜ የለም። ስለዚህ እናንተ ኦርቶዶክሳውያን ናችሁ በገድላቱ እያፈራችሁባቸው እየሸሸጋችኋቸው ያላችሁት። እኛ ወደ ገድላት እየሄድን እየተወሸቅን ወይም ደግሞ እየተደበቅን ሳይሆን እየተደበቃችሁባቸው ወይ ደግሞ እየደበቃችኋቸው ያላችሁትን ገድላት እስቲ መጽሐፍ ቅዱስን ይዘን በመጽሐፍ ቅዱሱ በእግዚአብሔር ቃል ብርሃን እንመዝናቸው ነው ያልነው። ይሄንን ግን ለመቀበል እናንተ ፈቃደኞች አይደላችሁም። ለማንኛውም ግን እነዚህን ገድላት መጽሐፍ ቅዱስ ናቸው የሚሉ ደግሞ ወገኖች እየተነሱ ነው። ልክ እንደዚህ ማለት ነው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። እምነት በምን እንደሚታወቀው ታዲያ ገድልን ሳያውቁት ድርሳንን መጽሐፍ ቅዱስ ማለት እኮ ነው ገድል ማለት ወደ መጽሐፍ ቅዱስ ማለት እኮ ነው ገድል ማለት ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገድል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። ስለዚህ ይሄንን ተቀበላችሁ ይሄን ሳትቀበሉ የሚባል ነገር የለም። ምንም ነገር የለም። በኦርቶዶክስ የኦርቶዶክስ እምነት ከተባለ እኮ አንዱ መሰረቱ የቅዱሳን መሰረት እኮ ታሪክ እኮ ነው። መልካም ገድሉ ራሱ መጽሐፍ ቅዱስ ነው ይላሉ መምህራን። ስለዚህ መጽሐፍ ቅዱሱን ትታችሁ ገድላቱ ጋር ተወሸቃችሁ ልትልም አትችልም በሌላ በኩል ማለት ነው። እነዚህን ገድላት አንተ ወንድሜ ካላፈርክባቸው እነዚህን ገድላት ኦርቶዶክሳውያኑ ካላፈራችሁባቸው እኛ መጽሐፍ ቅዱሳችንን ይዘን በመጽሐፍ ቅዱሱ መሰረት እስቲ እናንተ ደብቃችሁ ያዛችኋቸውን ገድላትን መርምራቸው እያልናችሁ ስለሆነ አትደበቁ። ይዛችኋቸውና እንመርምራቸው። ገድላቱን እያደረግን ያለነው እንደዚህ ነው እንጂ መጽሐፍ ቅዱሳችንን ትተን አይደለም። በመጽሐፉ መሰረት ግን ገድላቱ ከምንም የማይገቡ ከልቲክ የሆኑ ልምምዶችን የያዙ ናቸው ብለን እናምናለንና ሁሉ ጊዜም ቢሆን ለዚህ ጉዳይ ሙግት እንጠራቸዋለን። እናንተ ደግሞ እንደተለመደው አትመጡም፣ ምክንያቱም ታፍሩባቸዋላችሁ። ኤኒዌይስ ለወንድሜ እነዚህ ምላሾች ከሰጠው በኋላ ግን እንዳልኳችሁ ቻሌንጆቹ እንዳሉ ናቸው። ቻሌንጆቹን አቀርብልሃለሁ፣ ልድገምልህ። አንደኛ ይህ መጽሐፍ ቅዱሳዊ የምንላቸው እንደ ኢንቮኬሽን ለስዕል መስገድ፣ እንደዚሁም ፍትሃት፣ የማርያም ቤዛነት ጉዳይ፣ የማርያም ከጥንታብሶ ነፃ መሆንና ያለመሆን ጉዳይ በሙሉ በሙግት ደረጃ የምናቀርባቸው ስለሆኑ ናና ሞግታቸው፣ እንሟገትባቸው። ሁለተኛ አምስቱ ሶሎዎችን መጽሐፍ ቅዱስን ይዞ የሚሞግት የለም ካልክ ና መጽሐፍ ቅዱስን ይዤ አምስቱን ሶሎዎች እንዴት እንደምንሞግታቸው እንመልከት። ሶስተኛ በገድላቱ ተወሸቃችሁ ብላል። ገድላቱን እናንተ ናችሁ እየደበቃችኋቸው ስላፈራችሁባቸው ያላችሁት። ገድላቱን መጽሐፍ ቅዱሴን ይዤ ልምጣና እንሞግታቸው፣ ገድላቱን እንመልከታቸው። እስቲ ከመጽሐፍ ቅዱስ ሐሳብ ሳልወጣ መጽሐፌን ይዤ ማለት ቅዱሱን መጽሐፌን ይዤ ማለት ነው። ስለዚህ መጽሐፋችንን እየጣልን ሳይሆን የደበቃችኋቸውን ገድላት በመጽሐፉ መሰረት እያጋለጥናቸው እነዚህን ቻሌንጆች ወንድማችን እንደሚቀበለን ተስፋ እናደርጋለን። የጌታ ጸጋና ሰላም ከሁላችን ጋር